አክብሮታዊ ሰላምታችን ይድረሳችሁ ውድ የማያ ፖስት ቤተሰቦች። የሮቤል ሚደቅሳ ከበራፍ የተሰኘው ውብ አልበም ላይ ለዛሬ ዳሰሳን እናደርጋለን። የብዙዎቻችን የልጅነት ትዝታን በሙዚቃ ያተመው ሮቤል እንዲህ ይለናል። ፊደል ገበታችንን ይዘን የኔታ ቤት ሄደን በቃቃ ጨዋታችን ውስጥ ፍቅርን አጭተን በክረምት የሰፈር ወንዛችንን ገድበን የወደቀ ሳንቲም ስናገኝ ብጋራህ ተባብለን ቂጣና ቆሎ ከጓደኞቻችን ጋር ተካፍለን እንዲህ አድገናል ሁላችንም። በመጀመሪያ ልጅነት ነበር፣ በመጀመሪያ የልጅነት ፍቅር ነበረ፣ እዛ ሁሌም ቡረቃ ነበረም። ልጅነታችን በጨረቃ ድንቡሎቃ ባሊዮሽ አላሊዮሽ በአገዝ ሁቃብ በመሐረቤ ያያችሁ ተው የተሸመነ ነው። ይህ ልጅነት የሠራው ትዝታ የማያንቀላፋ ሕይወት ነው። የልብ ስልጣኔ ያነጸው የእውን እንጀራ ነው። የሙዚቃው አርበኛ አሸናፊ ከበደ የተኖረ ልጅነት በአዋቂነት ለሚሠራው ጥበብ እርሾ መሆኑን አስተምረውናል። የሮቤል ሚደቅሳና የኤርሚያስ ፍቃዱ የበራፍ አልበም የልጅነት ጨዋታ ዜማ በሙዚቃ ውስጥ እየሰገረች ልጅነትን ለሰው መድኃኒት ስትል ልጅ ያቦካው እንዴት ከራት እንደሚያልፍ ተዘክራለችም። ይህ የልጅነት ትዝታ የወል ሀብት ነው። ከተሜውን ከገጠሩ የሚያዋድድ፣ የባህር ማዶውን ከሀገር ቤት ደቂቅ ጋር የሚያጋምድ፣ ጻድቁን ከኃጥአኑ ጋር የሚያስተሳስር የልጅነት ማህተብ ነው። እነ ሮቤል በዚህ የጋራ የልጅነት ጽድቅ ውስጥም አልበማቸውን እፍ ብለው ነፍስ ዘርተውበታል። በዛም ለነገ ያሻግሩታልም። ፊደል መሳይ እንደ ልጅነት የወደድኳት ድሮ ሃለ ሐመሰ ልቤ ባንቺ ነገሰ ረሰ ሸቀበ መውደድ ጠገበ። በዚህ መሃል ታዲያ ፑቲካ ነውና በማርያም ጣት ለመታረቅ ደግሞ ድልድዩ ስሆኑ ይገለጣልም። የልጅነት ጨዋታን ዜማን የረሳው የኔ ትውልድ የሰው ጥሬ ሆኗል። የሰረቀን እያከበረ የሚከዳን እየናፈቀ በልቶ እየተራበ ጠጥቶ እየተጠማ በእግር ብረት ተይዟል። ከምናሳየው የሕይወት መሃንነት አንጻር ከልጅነት ሀብታችን ጋር ፑቲካ ተባብለናል። ለዚህም አስታራቂ የማርያም ጣት ፍለጋ ዞትር እየባከንን እንገኛለን። በእሳት ላይ ባርዱን እየጨመርን ብርሃን እያጠፋን ድቅድቅ ጨለማውን እያገዘፍን ስንፍናችንን ከልኩ ያልፋልም 9 ነው እያልን ዘመናችንን የሙታን ጊዜያዊ ማረፊያ አድርገነዋል። እነ ጥሶ እነ ነገ እነ ዝኑ ከልጅነት የመፋታታችንን ከማስጠንቀቂያ በላይ ምልክት ሆነው ይታያሉ። ዋለለ ነሆለለ የሠራ አካሌ ዛለ ኑሬም ተሳከረ። ልጅነት አፄ ፍቅር ቤት ገባች። ታዲያ ተከትሏት ማን ሂድ? ወጣትነታችን በክፋትና ባላዋቂነት በቂምና በጥፋት የተሞላ ነውና እርቅም ፍለጋ የማርያም ጣት ፍለጋ ዛሬም እየባከነ ይገኛል። የባከነው ወጣት የተካደው ትውልድ የትላንትና የልጅነት ፍቅሩ የወል ህመሙን ለመሻር ትልቅ አቅም ያለው ሆኖ ይገኛል። ለዚህም ነው የአልበሙ አስፈላጊነት ከምንም በላይ ጎልቶ የሚታየው። የልጅነትና የትዝታ እምቅ አቅም ወድቆ መቅረት ሳይሆን ለአዲስ ዓለም ጨረቃ ድንቡሎቃ እያሉ መነሳት ነው። መዳኛ ሐሳቢው ማእምር መና ሰማይ ቁርና እንጉርጉሮን የሚሸነፍበት ትልቅ ሐሳብ ትዝታ ነው ይሉናል። በትዝታ ውስጥ ትውልድ ያከማቸው የልቦና ስልጣኔ አለ። ይህ የልቦና ስልጣኔ አንደኛው ምልክት ደጉ ልጅነት የመሰሉ ውርሶችም ናቸው። ትዝታና ልጅነት በአንዱ ሲያበሩ ደግሞ ለኢትዮጵያውያን የልባቸውን መሃል ለመንካት ዋናው መንገድ ነው ይላሉ ሊቀ ሊቃውንቱ። ሁለቱንም የታሪክ ብዥታ የሚያድኑ የቁስል ዘይቶች እንደሆኑ ኖረንበትም አይተናል። ይህ አዳኝ የልጅነት ትዝታ በውስጣችን ሳያንቀላፋ ተቀምጧል። መዳኛው ትዝታ ዛሬና ነገ ላይ መራመድ የሚያስችሉ 2 እግሮች አሉት። አንደኛው እግር ተስፋ ሲሆን ሁለተኛው እግሩ ፍቅር ይባላል። ትዝታ በፍቅርና በተስፋ ውስጥ ሆኖ አርነት ላይ እንደሚያደርሰን የልጅነት ወዛም ሕይወታችን ተምሳሌትም ነው። እነ ሮቤል ራያችንን በልጅነት ዓይን እንደገና እንድናስተውል የሚያጥወለውሉ ምርጫችንን በአምና ወዝ እንድናሸንፈው በፍጹም እርጋታ ሰጥተውናልና። መሐረቤን ያያችሁ ሆያ ሆዬ ነው የምንለው የፊደል ገበታችንና ቦሰም ለዋቂዎቹ ነይ እንሂድ አበባዬ ጎተራዬ ሃለ ሐመሰ እያሉ የልጅነት ትዝታ ከትናንት ናፍቆት ጋር ሳይሆን የዛሬና የነገራዊ መስሪያ መሆኑን ረክተው አሳይተውናል። ከሚገርፈው ከወረት ዓለም አይንሂድ ተይ አንታምም ይላል ሮቤል ባንደበቱ። በሌላ በኩል ድምፃዊ ሮቤል ሰይፉ ሾው ላይ ቀርቦ ስለ ፍቅር ሕይወትና ስለ ቬሮኒካ አውስቷል። አልበሙን በማስተዋወቅ ረገድ ረድታኛለች ሲልም የተደመጠ ሲሆን ሻላይ ኮሊው ለሷ ነው እንዴ ተብሎ ሲጠየቅም
አይ እንዲሁ አጋጣሚ ነው እንጂ ለሱ አይደለም ሲል ተደምጧል። ሰይፉ ታዲያ በእኩለ ሌሊት ስልክ እያስደወልክ ከተማውን እየበጠበጥክ ነው ሲልም በእናቱ ፊት ጥያቄ ሲያቀርብም ነገሩ እንደዛ እንዳልሆነ እጅግ በተቆጠበና ስርዓት ባለው መልኩ ድምፃዊ መልሷል። ሻላይ ኮሊው የምትሉት ሰው ካለም አይርፈድባችሁ። ከቁስላችሁ፣ ከድካማችሁ፣ ከረሃባችሁ፣ ከልፋታችሁ ሁሉ ማረፊያው ፍቅር ነውና ፍቅርን ታጠቁ። ለነገ ተስፋ ደግሞ ትልቁ ስንቅ ፍቅር ነውና። ማያ ፖስት ይመቻችሁ።